የሆርሙዝ ሰርጥማ ክፍት ነበርኩ የሆርሙዝ ሰርጥማ እኮ በየቀኑ 22 ሚሊዮን በርሜል ድፍድፍ ነዳጅ የሚተላለፍበት 130 የሚሆኑ መርከቦች ከወዲህ ወዲያ የሚንቀሳቀሱበት ቀጠና ነበር። የሆርሙዝ ሰርጥ በቃ ሰላማዊ የሆነ ቀጠና ነበር። ምንም አይነት የባሩድ ሽታ የማይሸትበት ቀጠና ነበር። እስከመቼ አሜሪካና እስራኤል ኢራን ውስጥ ቦምብ መጣል እስኪጀምሩ ድረስ ራሳቸው ያበላሹትን ራሳቸው ያጠፉትን ስህተት አሁን የኢራን አስመስለው ኢራን ላይ ይሄን ሁሉ የማዕቀብ ናዳ አንድ መካድ የሌለብንን ነገር ልንገራል። ዓለም ራሱ ዝም ሲል ዝም ማለት ያልነበረበት እና አሜሪካ እስራኤልን ነው። ዓለም ራሱ ጦርነቱን አቁሙ ብሎ መጎትጎት የነበረበት እነ እስራኤል እና አሜሪካን ነው። ኢራን እኮ ጦርነት አልጀመረችም። ባይዘው ገና ኢራን እኮ አሁን በዲፌንሲቭ ፖስቸር ላይ ነች ያለችው። ራሷን የመከላከል ስራ እኮ ነው እያደረገች ያለችው። እንዲህ የደበደቧት ዝም ትበለው እንዴ የምትሉት? ከየትም ተጠራርተው መተው በኢራን ምድር ላይ ቦምብ ማዝነብ የጀመሩት እነሱ አይደሉም እንዴ? እነሱ ቦምብ ማዝነብ ሲጀምሩ በቃ እጇን አጥፋ ትቀመጥ ትደብደብ፣ እነሱ እንደሚፈልጉት ማድረግ እንዲችሉ እጃቸውን ይስጡ፣ በቃ ሰሬንደር ያድርጉ ነው የምትሉት? በዓለም ላይ የአንዲትን አገር ሉዓላዊ የሆነችን ሀገር የአየር ክልል ድንበር ጥሰው ገብተው ቆይ የኢራን መንግስት በየትኛው የታሪክ አጋጣሚ ላይ ነው እስራኤል ላይ ጥቃት ሰንዝሮ የሚያውቀው? በየትኛው የታሪክ አጋጣሚ ነው በአሜሪካ ላይ ጥቃት ሰንዝሮ የሚያውቀው? ይሄንን ኢቭን ከ1979 ወዲህ ባለው ዓመታት ውስጥ ማለት ነው። መቼ ነው ይሄን አድርገው የሚያውቁ? በተግባር በተጨባጭ ካየነው ከአንዴም ሁለት ጊዜ ኢራን ላይ ድብደባ የፈጸመችው እስራኤል አይደለችም? የአሜሪካም ታክላበት እነሱ አይደሉም ድብደባ የፈጸሙ? ያውም ልብ አድርጉ፣ ያውም በድርድር ጉዳዩን እንፍታ ብለው እንነጋገር ብለው ኦማን ውስጥ በድርድር ጠረጴዛ ላይ በተቀመጡበት ወቅት ላይ ከጀርባ ሄደው ነው የወጓቸው። ይህንን ነገር ሲያከናውሩ በቃ ኢራን እጇን አጣጥፋ ትቀመጥ ማለት ነው? እንደዛ እንድትሆን እየጠበቃችሁ ያላችሁት? ራስን የመከላከል መብት የላትም ኢራን? እነሱ የመውረር የመደብደብ የማፈራረስ መብት አለን ብለው በአደባባይ የጦር ወንጀል እያወጁ እየተናገሩ ይሄንን ነገር ሳይኮንኑ ይሄንን ነገር ስህተት ሳትሉ ኢራን ራሷን ለመከላከል በምታደርገው ጥረት ውስጥ ኢራን ራሷን የመከላከል መብት አላት። እንደ አንድ ሉዓላዊ ሀገር ራሷን የመከላከል መብት አላት ኢራን። እስካሁን ባለው በ37 ቀኑ ጦርነት ውስጥ የምታከናውነው ጥቃት ሁሉ የአጸፋ ምላሽ ነው እንጂ ጥቃት አይደለም። ሲተኩሱባት መልሳ ትተኩሳለች፣ ሲተኩሱባት መልሳ ትተኩሳለች። በዚህ አግባብ ነገ ለተማክሰኞ ዶናልድ ትራምፕ በዛቱት መሰረት የኢራን ድልድይ፣ የኢራን የኤሌክትሪክ ፓወር ፕላንቶች፣ ኢቭን የኢራን የንጹህ መጠጥ ውሃ አቅርቦት የተመሰረተባቸው ዲስታሌሽን ሴንተሮች እነዛም ጭምር ይመታሉ ብለዋል። አይመቱም አይደለም ልላችሁ የምችለው አያደርጉትም አይደለም። ይህንን ራይት ናው ያሉበት የሞራል መላሸቅ እንዲህ አይነት ንጹሃን የሚጠቀሙበትን ነገር ሲያወድሙ በቃ ልክ ነው ብሎ የሚያስብ አይነት አእምሮ ስለሆነ ያለው ያንን ነገር አያደርጉትም ብዬ ልከራከራል።